እንድትሸኘኝ ፈልጌ ነው ወይም ልሰናበት። እንድትሸኘኝ ፈልጌ ነው ወይም ልሰናበት። እንደምትለቅሽ አንተ ትቀልዳለህ። ትለም እሷ ደግሞ እንጂ እውነት ያለቅሽ ነው። ኢብሮ መሄድ አለብኝ፣ አባቴ ታሟልና መሄድ አለብኝ ልነግርህ ነው የመጣሁት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የዚዙ ፋሚሊዎች እንዴት ናችሁልኝ? እኔ ደህና ነኝ አልሐምዱሊላህ። ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ በጣም ከፍቶኝ ደብሮኝ ነው የመጣሁትና ምን ብዬ እንደምነግራችሁ ምን ያላቅም። የምር በጣም ነው የከፋኝ። አንዳንዴ ህይወት እንዳሰባችሁት አትሆንም። ባላሰባችሁት መንገድ ብዙ ነገር ይፈጠራልና ብቻ እናንተ ሰላም ሁኑ። ምን ጊዜም ቢሆን እኛ ባሰብነው ሳይሆን አላህ ባለው ነውና የሚሆነው። ያለውን ነገር በጸጋ መቀበል ይሄ ነገር ያበረታተናል። ፈተናዎች መብዛታቸው ለኛ ሌላ ትልቅ የተሻለ ሊሰጠን ነው ብዬ ነው የማስበው። እና ዛሬ ከምላችሁ በላይ በጣም ከፍቶኛል። የምሬን ነው የምላችሁ። ዛሬ ከእናንተ ጋር የመጣሁት ዝም ብዬ ሳልነግራችሁ የሆነ ነገር ከማደርግ ነግራችሁ የተሻለ ነው ብዬ ስላሰብኩኝ ነውና እንደምታዩት ሻንጣዬን ይዤ ነው የመጣሁት። ዛሬ ልሰናበታችሁ ነው። ለተወሰነ ጊዜም ቢሆን ልሰናበታችሁ ነው ዛሬ የመጣሁትና ለምንድን ነው ካላችሁ ወደ አባቴ ጋር ልሄድ ነው። አባቴን ትንሽ አሞታልና መሄድ አለብኝ። ትንሽ ጭንቀት ውስጥ ነኝ። አላህ በሰላም ያስገባሽ እንድትሉኝ ነው ዋናው ነገር። ከእናንተ ምንም ነገር ተደብቄ ማድረግ ስላልፈለኩኝ ለዛ ነው። እና ኢብሮም ደግሞ አሁን እየመጣ ነው። ነግሬዋለሁ ማለት አያውቅም። ከመጣ በኋላ አስረዳዋለሁ ብዬ ስላሰብኩኝ ነውና ምን ብዬ እንደምነግረው አላውቅም። ማለት በዚህ ሰዓት እኔና እሱ አብረን ብዙ ነገሮች ማድረግ የነበረብን ሰዓት ነበር። ግን ያው አንዳንዴ ሰዎች ባሰቡት አይሆንምና በጣም ነው የከፋኝ። የምሬን ነው የምላችሁ። የምር ማለት ሰው ዝም ብሎ መለየት በጣም ይከብዳል። ብቻ እናንተ በሰላም አላህ ያስገባሽ በሉኝ። የሚሄድበት ቦታ ደግሞ ትንሽ ጥሩ አይደለም። ቦታው መንገዱ ምናምን ትንሽ አስጊ ቦታ ነውና በዱአ አትርሱኝ ለማለት ያክል ነው። ስለዚህ ኢብሮን እንጠብቀው እና ፋሚሊዎቼ በጣም ይገራ ይገባኝ። የምሬን ነው የምላችሁ። ግዴታ መሄድ ስላለብኝ ነው። የሚገርማችሁ የደስታም ነበረ የቤተሰብ ፋሚሊም ሰርግ ነበርና ባላሰብኩት መንገድ ቶሎ ተቻኩዬ ልሄድ ሆኗል። የዛኔ በደንብ እነግራችኋለሁ ብዬ አስቤ ነበር። ግን ሳላስበው ደግሞ ትንሽ አባቴን ስላመመው መሄድ አለብኝ። እኔ እንጃ አላውቅም ማለት ታውቃላችሁ፣ ለኔ ያለኝ እሱ ነው እና እስካለ ድረስ ደግሞ ሀቂም መጠበቅ አለብኝ ብዬ ስላሰብኩኝ ግዴታ መሄድ አለብኝ። እናንተም ደግሞ ከጎኔ ሆናችሁ እንደምታበረታቱኝ አምናለሁ። እንጠብቀው በቃ። መጣ ኢብሮ። ፈዘዘልሽብኝ ዛሬ ምንድን ነው? ምንም ደግሞ ሻንጣ ምናምን ይዘሻል እና ወዴት ነው? ያንቺ ፍራንክ አይጠገብም። አቀልድ ብሮ እንድትሸኘኝ ፈልጌ ነው ወይም ልሰናበት። እንድትሸኘኝ ፈልጌ ነው ወይም ልሰናበት። ብሮ አትቀልድ በኋላ ነገር ነው ያለው። ቁም ነገር ነው። ቁም ነገር ማውራት ጀመርሽ? ቁም ነገር ነው እያወራሁት ያለሁት እና ነገር እኮ እንጃ አይደል ፋሚሊ። ለማንኛውም ፋሚሊዎች ሰላም ልበላችሁ። ሰላም አለይኩም ወራህመቱላህ። እንዴት ናችሁ ውድ ፋሚሊዎቻችን? ዛሬ በቃውን በኋላ እኮ እኔ ፕራንክ እንደማልደረግላት ማወቅ አለባት እና ዛሬም ያው ፕራንክ ለማድረግ አስባለች መሰለኝ። ብቻ ይሳካልሽ። እሱን ፊትሽ እንደማትጠይዋ ፕራንክ ላደረግ አይደለም አላምነሽም። እና ፋሚሊ
አብራችሁን ቆዩ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ አበረታቱ። ከፍ ስንል ለእናንተም እንተርፋለን ብዬ ስለማስብ እናንተም በሚያስተምርና በሚጠቅም ነገር መምጣት እንፈልጋለን። ስለዚህ ከጎናችሁ ለቁም ነገር ነው ወላሂ የፈለኩት። አንተም ወላሂ ቪዲዮውን ሲለቀቅ ወይ ታያዋለህ እንጂ እኔ እየነገርኩ ነው። ሻንጣ ይዤ የምመጣው አንተ ምን ማለት ነው? ልሄድ ነው በቃ። ልሄድ ነው በቃ። እንደምትለቅሽ አንተ ትቀልዳለህ። አልቅሰሽን ፕራንክ ልታረጊ ነው? እኔ እኮ ፕራንክ ላለመደረግ የማላደርገው ጥረት የለም። እሷ ደግሞ እንቺ ሆነት ያልቅሽ ነው። ይብሮ መሄድ አለብኝ። አባቴ ታሟልና መሄድ አለብኝ። ልነግርህ ነው የመጣሁት። የምትረዳኝ ከሆነ ተረዳኝ። ሁሌ ፕራንክ የለም። አንተ ሰው አትረዳም እንዴ? ለምን ነው የማይገባክ? ልሄድ ነው በቃ። የምርሽ ነው? አዎ። አንተ ሁሌ ፕራንክ ነው የምትለው እንዴ? አንተ እንደዚህ እያየኸኝ እንዴ? በቃ ይቅርታ። እኔ ፕራንክ እያደረግሽ ነው መሰለኝ። አይዞሽ። ደግሞ ምንድን ነው የምትለቅሽው? ምን ሆነ ነው እኮ መሄድን ትሄጃለሽ። ምን ሆነሽ ነው? ምን ሆነብሽ ነው? ድንገት እንደዚህ ደውለሽ ባንዴ ነው እንዴ? ድንገት ተደውሎ መሄድ አለብኝ በቃ። ታውቂ የለ መጀመሪያም ልሄድ ነበር። የፋሚሊ ፕሮግራም እንዳለ ነግሬሃለሁ። ነገር ሰርግ እንዳለ ነግረሽኛል። በመሀል ደግሞ ሳይታሰብ አባቴ እንደታመመ ሰማውና ግዴታ መሄድ አለብኝ። ሳልነግርህ ከመሄድ ብዬ ነው። አሁን የምርሽ ነው? አላህ ሽሮ ነው የሚባለው። አዎ። እና አሁን ማታ ልወጣ ነውና ለማንኛውም ብዙ ሰዓት የለኝም። ብሄድ ይሻላል። ምንም ትይዙ ቀስ በይ እንጂ ነው ሸኝቼሽ ቢሆን ትይዣለሽ። ችግር የለም እኮ ድንገት ስትደውይልኝ እኮ ምን ሆነሽ ነው ብዬ ነው። ይሁን በዚህ ሰዓት እየመሸ እኮ ነው። አዎ እወጣለሁ። ብቻ መንገዱን ታውቀዋለህ። በዚህ ማታ ነው የምትወጪው? ሂጂ። ከዛ በኋላ ያለውን መንገድ ደግሞ እንትን እላለሁ። በዚህ ማታ እኮ ጥሩ አይደለም ለአንቺ። አንድ ሰው ለማየት ብለሽ እየሄድሽ አንቺ ጋር ሪስክ። መንገዱንም አውቀዋለሁ፣ መንገዱም ሪስክ አለው። ስለዚህ መሄዱ ተገቢ አይደለም ብዬ ነው የማስበው። ለዛ እኮ ነው ፋሚሊዎችን ቪዲዮ ልሰራ የፈለኩት። ማለት በቃ በሰላም እንድገባ ደዋ እንዲያደርጉና አላህ እንዳይሽረው በማሰብ ነውና ዝም ብዬ ከመሄድ ብዬ ነው። እሱማ አላህ ያሽረው፣ ግን እንጃ እኔ ብቻ ምን እንደምልሽ አላውቅም። በድንገት ነው እንደዚህ ያልሽኝ። ሻንጣ ይዘሽ ምናምን ሳገኝሽ በቃ እንደዛ ነው። በቃ ቻው። ልጅ ነው ማለት ሄጅ ነው የሆነት ወላሂ ምን እንደምልሽ አላውቅም። እንጃ ብቻ አታልቅሽ። ደግሞ መሄድ አለብኝ በቃ። አንተንም አላስጨንቅህ እዚህ እኮ እና ትንሽ ቆይና ትሄጃለሽ። ቻው በቃ። ሂድ በቃ። እኔ ደግሞ ተከትዬሽ ልምጣ እንዳትል ነገር ያለው አንተ እንዳትቀልድ። ወላሂ ምሬን ነው። አንተን አውቃለሁ። ማይሆን ነገር እንትን እንዳትል። ስገባ በስልክ አሳውቅሃለሁ። ለፋሚሊዎች ትነግርልኛለህ። አሁን እኮ በዚህ ማታ እኮ መንገድ እኮ አይወጣም። እሄዳለሁ በቃ። ተረጋግተሽ አስቢ። ዝም ብለሽ በድንገት ሳይሆን ተረጋግተሽ ማሰብ አለብሽ። ዝም ብለሽ እንደዚህ ተባልሽና በድግ ብዬሽ መሄድ አይደለም። ሪስክ ያለው መንገድ ነው አውቃለሁ። ግን በቃ ግዴታ አንተ እያወቅኸው የፋሚሊ ኬዝ እኮ ነው እንዴ? አንድ ነገር ቢሆን ፋሚሊ ነው እንዴ? ታስበዋል አንተ እንዴ? መሄድ አለብኝ ግዴታ። አሁን በዚህ ሰዓት እንድትመጪ አይፈልግም ማለት ቢያንስ ጧት ተረጋግተሽ በስነ ስርዓት እንድትሄጂ እንጂ በዚህ ሰዓት በማታ ወጥተሽ የለም ነገ ምናምን የለም፣ ፕሌንም የለም፣ በዓልም ስለነበር ስለሚሆን የለም። ሲጀመር ምንም ቼክ አድርጌያለሁ ነው። አሁን እሱን ተው፣ ምክንያቱም አንዴ እንትን የተባለ ነገር ነው። ስለሱ አይደለም የምትነግረኝ። እኔ ስጋባ እነግርሃለሁ ለፋሚሊዎቼ እንድታሳውቅልኝ እዛው እንጂ እኔ መስራት ስለማልችል ከዛ ብቻ ላይ ልሰናበት ነው በቃ አሁን የመጣሁት። እኔ በዚህ ሰዓት መሄዱ ተገቢ አይደለም። ጧት ይንጋና
አብረን መሄድ ካለብንም አብረን እንሄዳለን። አይ አንተ አትሄድም በቃ እኔ አሁን ልሂድ ገባካ? አንተ ምንም መሄድ አስፈላጊ አይደለም። ኖ አብረን መሄድ ካለብን አብረን እንሄዳለን። አይ አብረን መሄድ ከሌለብን ደግሞ በጧቱ ተረጋግተሽ ሸኝቼሽ ትሄጃለሽ እንጂ እንደዚህ ነው እንትን የለም። አንቺ ደግሞ ሊያዝልሽ አሁን ወደ ቤት ነው የምሸኝሽ እንጂ በተአምር አልሸኝሽም። እኔ ወደዛ ሄዳለሁ ካልሽ እኔ አልሸኝሽም። ምን ሆነ ነው ኢብሮ በማታ እኔ እኮ ልነግርህ ላስረዳክ ነው እንጂ እዚህ የመጣሁት እኮ እንጂ ሀሳቤ እንድታስቀይረኝ አይደለም። ያለሁበት ሁኔታ አይታይህም እንዴ? ጭንቀት ውስጥ እኮ ነው ያለሁት። ለምን አይገባህም እኮ? እኔ በዚህ ማታ ሂጅ አልልሽም። ችግር የለም አልልሽም። በቃ ማለት ግዴታ በዚህ ሰዓት ግዴታ መሄድ ነገር ነው። ግዴታ ሊሆን ይችላል፣ ግን ደግሞ መሄድ የለብሽም ሰዓቱ። ግዴታ ቢሆንብሽም እኮ ማድረግ የሌለብሽ ከሆነ ለማድረግ ትችላለሽ። ምክንያቱም ሰዓቱ ሰዓቱ 11 ሰዓት ሆኗል። 11 ሰዓት ማለት ነው። ሰውም ስላለ አብሮኝ የሚሄድ እሱ ችግር የለም። ብቻ መንገዱን አላህ ሰላም ያደርገው። ሌላ ነገር አይደለም። ሰው እኮ አይደለም እኮ አሁን እዚህ ጋር ችግሩ ብቻሽን ማለት አብሮሽ። አሁን በዚህ ማታ ስቴጅ መንገዱን ታውቂዋለሽ። በዛም በተይ በዛም በሁሉም ቦታ ሪስኪ ነው መንገዱ። ስለዚህ ለምን በዛ ትሄጃለሽ? ለምን አትረጋጊም? ቆይ ለራስሽ ምሳሌ እንደዛ አይደለም። ስላልገባሁ እኮ ነው። ታውቃለህ አባቴ ነው ለኔ ያለው ታውቃለህ አይደል? እንዴት መረዳት ያቅተሃል አንተ? ቆይ ያለውበት ሁኔታ አይታየህም እንዴ? ግዴታ መሄድ አለብኝ። በቃ ስገባ አሳውቅሃለሁ። ገባህ አይደለ? አውቃለሁ አባት በጣም ትልቅ እንደሆነ አውቃለሁ። አባት ማለት ጓደኛ ነው፣ ብዙ ነገር ነው። አባትሽን እንድትንከባከቢው ነው የምነግርሽ። በዚህ አጋጣሚ ግን ሪስክ ውስጥ መግባት የለብሽም ነው እንጂ እንደዛ አይደለም። አልገባህም? አውቃለሁ ለኔ አስበህ እንደሆነ እንደዚህ የምትለው ግን በቃ ግዴታ መሄድ አለብኝ ኢብሮ። ገባህ አይደለ? ስለዚህ አሁን ከፈለክ እሸኝሻለሁ የምትለኝ ከሆነ ና ሸኝኝ፣ ካለ በለዚያ ግን ልሂድ በቃ። እኔ በዚህ ማታ አልሸኝሽም። ምክንያቱም በማታ ሸኝቷት የሆነ ነገር ብትወኝ እሱ እኮ ነው በዛ ሰዓት እረፊ እንኳን አለ ማለት ነው የሚባለው። ስለዚህ በዚህ ሰዓት እንድትሄጂ አልፈቅድም፣ አልሸኝሽምም በዚህ ሰዓት። አንተ እየገባህ አይደለም እንዴ እያልኩ ያለሁት? መግባት አለ መግባት እኔ እኮ መሄድና ለመሄድሽን እኮ አልከለከልኩም፣ ግን በዚህ ሰዓት ጥሩ አይደለም ነው። አይ መሄድ አለብኝ ካልሽ ደግሞ እኔ አልሸኝሽም። ምክንያቱም እንዴት ማታ በዚህ መሽቶ ሳለ እንዴት ይልካታል? በቃ ስለሚያውቁ ፋሚሊም ችግር የለም። በቃ ለሱ አታስብ፣ ብሄድ ይሻላል። በቃ ባትሄጂ ደስ ይለኛል። እኔ እሄዳለሁ ካልሽ ደግሞ ምንም ማድረግ አይቻልም። ቻው በቃ ልሂድ። ቻው በቃ ስልክሽ ኢብሮ በአላህ እንደሱ አትሁን። ምን ሆነህ ነው አንተ? መሄድ የለብሽም። ያለሁበት ሁኔታ አይታየህም እንዴ አንተ? በቃ ሂጂሽ በቃ ምንም ማድረግ አልችልም። ስጋዋ እደውልልሃለሁ። ኢብሮ በአላህ እንደዚህ ሆነ ከኔ ራሱ እንዴት ነው የምሆነው? አስበው እስኪ። ሂጂሽ በቃ እኔ ጧት ሂጂ ነው ያልኩሽ። አይ አሁን ነው የሚሄድከሽ? አሁን ግዴታ መሄድ ጨርሻለሁ እኮ መውጣት እየጠበቀኝ ነው እኮ። ሂጂ ጨርሻለሁ በቃ ቻው በቃ። እንደሱ ተኮሳትነ ነው እንደሚሄደው። ሂጂ በቃ ቻው። ስደርሽ ደውዪልኝ።
ከተቡን በሬቱ ጉሉ ላይ ከፊናይቱ አልፉራራመዮ ፍቅሬ አበባዬ አካሌ ወዳጄ ቆሜያየሁሽ